ዛሬ ደግሞ ጎመን በስጋ ነው የምንሰራው። ይህ ቪዲዮ ለመጀመሪያ ጊዜ የመጣላችሁ ፎሎ እንድታደርጉኝ በአክብሮት ጠይቃችኋለሁ። ባዘጋጀነው ድስት ውስጥ ዘይት እናገልና የተዘጋጀውን ስጋ ጨምረን ለ5 ደቂቃ እንጠብሳለን። የተጠቀምኩት ቅመም ኮረሪማና የሮዝማሪ ዱቄት ናቸው። ከዛ ቀጥሎ የፈላ ውሃ እንጨምርና ለ1 ሰዓት ለሚሆን ጊዜ ትንሽ ካማሰልን በኋላ የድስቱን ክዳን ዘግተን ለ1 ሰዓት እናበስላለን። የመደመርና የልብ ምልክቷን እንድትጫኑልኝ አሁንም በአክብሮት ጠይቃችኋለሁ። ለ1 ሰዓት ያህል በፕሬሸር ኩከር ካበሰልን በኋላ እንከፍተውና ያዘጋጀነውን ጎመን እንጨምራለን። ለትንሽ ሰከንዶች ካማሰልን በኋላ በድጋሚ የፕሬሸር ኩከሩን ክዳን ዘግተን ለ10 ደቂቃ ለሚሆን ጊዜ እናበስላለን። ከ10 ደቂቃ በኋላ አንድ ላይ የተፈጨ ዝንጅብልና ነጭ ሽንኩርት እንዲሁም ሽንኩርት እንጨምርና አሁንም ለ10 ደቂቃ ያህል ከድነን እናበስላለን። በመጨረሻም በሽርክስ የተከተፈ ቃሪያና 1 የሾርባ ማንኪያ ቅቤ እናደርግና ለትንሽ ደቂቃ ብቻ ማስቀመጥ። አለቀ! ያዘጋጀነው ጎመን በስጋ ደረሰ ማለት ነው። ሲደርስልን እንደዚህ ውብ አድርገን እናቀርባለን። እኔ እንደተለመደው ለ2 ሰዎች ምሳ አካፍያለሁ። አመሰግናችኋለሁ። ደህና ሁኑልኝ። ወዳችኋለሁ።